ኦልሞስት ከ75 ከ80% በላይ ፈርሷል ቡድናችን ማለት ነው። እና እንግዲህ ጨዋታው ቆንጆ ውድድር እንዲኖር እዚህ ላይ ለአወዳዳሪዎችም አደራ ማለት የምፈልገው አሁን የምናያቸው ነገሮች ያሰጉኛል። በሚቀጥለው ዓመት 22 ቡድን ይሆናል ብዬ ነው የምጠብቀው። አሁን ካጀማመሩ 20 የሆነበት ምክንያት ሕግ ተጥሶ ነው። ቀጣይ ደግሞ 22 ይሆናል ብዬ ነው የማስበው። ምክንያቱም አሁን ያለው እኛ ማስፈረም አቅቶናል። ሌላው ደግሞ እንዴት እንደሚያስፈርግ ምንም ግልጽ አይደለምና ይሄ ፌር መሆን አለበት የውድድር መድረኩ። መንግስት እንግዲህ በቀጣይ በ29 የአፍሪካ ዋንጫን ለማዘጋጀት እንዲሁም ደግሞ እግር ኳስ እንዲያድግ እየተደረገ ያለው እንቅስቃሴ ውድድሮች በየቦታው ዩኒቨርሲቲ ውድድሮች ተጀምረዋል። የትምህርት ቤት ፕሮጀክቶች ይሄ በጣም ደስ የሚል ነው። አዲስ አበባ ላይ ያለው ውድድር መጀመሩ በጣም ደስ ይላል። ውድድሩ ግን ኮምፒቲቲቭ መሆን አለበት፣ ለሁሉም ፌር መሆን አለበት። ውድድሩ ስታንዳርዱ ከፍ ማለት አለበት። ስታንዳርዱ ከፍ እንዲል ደግሞ አወዳዳሪው አካል ሁሉንም በትክክል እንትን ማለት አለበት፣ ህግ መከበር አለበት። ይሄንን ነው ማለት ነው። ከሜዳው አለመመቸት አንጻር በተለይ ፈርስት ሃፍ ጎሎች አስቆጠርን እንጂ ብዙ እንቅስቃሴያችን ጥሩ አልነበር። ከረፍት በኋላ ግን መሀል ላይ ብልጫ የተወሰደብንን እነሱ 4-4-2 ነበር የሚጫወቱት። ያንን ለማድረግ ቅያሬዎች አድርገን የተወሰነ መልኩ አስተካክለናል። ያው ጎል ማግባታችን ጥሩ ነው፣ ኮንፊደንስ ያመጣልናል። አጠቃላይ ጥሩ ነው፣ ራሳችን አይተንበታል። ተጫዋቾች አዳዲስ የፈረሙ ተጫዋቾች አሉ። እሱን ከቡድኑ ጋር ከማዋሃድ አንጻር የዛሬው ጨዋታ ምን አይነት ጠቀሜታዎች አሉት? እኛ ከዚህ በፊት ከአጋሚ ካፕ ሄደን ነበር። 3 የጨዋታ እድል አግኝተናል። እዛ ላይም ጥሩ ነበሩ። ዛሬም እንደምታዩት ያው ከኋላም ፎዋድ አዲስ ፈራሚ ነው፣ ጥሩ ነበር። ተቀይረው የገቡትና ላዛርም እና በረከት ጥሩ ነበሩ። ያው ዘላለም አባቴን በጉዳት ውጪ ነው፣ ግን አዲሶቹ እውነት ለመናገር ጥሩ ዝውውር ነው ብዬ ነው የማስበው። በደጋፊና አዲስ አበባ ስቴዲየም ነው የተደረገውና ምን ስሜት አለው? እውነት ለመናገር በጣም ደስ ይላል። ያው የኛ ደጋፊ የታወቀ ነው። እንደውም ዛሬ ከዚህም በላይ ይመጣል ብለን እናስባለን። ለኛ በጣም ትልቅ አድቫንቴጅ ነው። ደስተኞች ነን። ልጆቻችንም ወጣቶች ስለሆኑ ደጋፊ ታጅበው መጫወታችን በጣም ደስተኛ ነው። ከአጋሚ ካፕ ላይ ስትወዳደሩ ነበረ። ያ ደግሞ ከውድድር ወደ ሌላ ውድድር እንድትመጡ ያደርጋችኋል። ሌሎች ቡድኖች ደግሞ ከዝግጅት ወደ ውድድር ነው የመጡት። ከዚህ አንጻር ከተጋጣሚያችሁም አንጻር በእለቱ ያየኸው ልዩነት ወይም በእናንተ በኩል ተርኒንግ ፖይንት ነበረ ብለህ የምታስበው ነገር ምንድን ነው? እንግዲህ ከአጋሚ ካፕ ስንሄድ ድንገተኛ ነው የሄድነው፣ ፕላን አድርገነው አልነበረም። እኛም ዝግጅታችንን አቁመን የሄድነው፣ ግን የተሻለ አድቫንቴጅ እንወስዳለን። እዛ ቶፕ ውድድር ላይ ስለነበረ ጥሩ ሜዳ ላይም ነበር፣ ጥሩ የኳስ ፍሰት ያለው ጥሩ ቡድን ነበረን እዛ። እንግዲህ ዛሬ በእንቅስቃሴው ደረጃ እውነት ለመናገር ጥሩ ፍሎ አልነበረውም። ነገር ግን ከፊት የምናገኛቸውን አጋጣሚዎች መሳት ነበር እዛ የነበረው ችግራችን። እዚህ ስኮር እያደረግን ጥሩ ነው። አንድ ቡድን ስኮር ማድረግ ከጀመረ፣ በተለይ የኛ ቡድን ስኮር ማድረግ ከጀመረ አሪፍ ነው። ሚድፊልዶቻችንም ወደፊት ሄደው ስኮር ማድረጋቸው እነ ኤርሚያስ፣ አጥቂዎቻችንም ተገማች ያለ መሆናቸው ጥሩ ነገር ነው እና የዛሬው ጨዋታ ኮንፊደንስ ይሰጣል ልጆቻችን 3 ጎል ማስቆጠራቸው። Thank you.